ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ዋላችሁ። የከፋ ቴሌቪዥን ነው። ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመም አብሬያችሁ ቆያለሁ። በቅድሚያም አጫጭሮቹን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በጀት ዓመት ባለፉት 5 ወራት ከ2.2 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ወደ ስራ መግባታቸውን የክልሉ ንግድ ኢንቨስትመንት ቢሮ አስታወቀም። የቢሮ ምክትልና ኢንቨስትመንት ዘርፍ ኃላፊ አቶ ከበደ ተስፋዬ ለኢዜአ እንደተናገሩት ክልሉ በተፈጥሮ ሀብት የታደለ ከመሆኑ ባሻገር ምቹና ሰፊ ኢንቨስትመንት አቅም ያለው ነው ብለዋል። ባለፉት 5 ወራት ጊዜ ውስጥ ብቻ በግብርና በኢንዱስትሪና በአገልግሎት ዘርፍ ኢንቨስት ለማድረግ ባለሀብቶች መሰማራታቸውንም ገልጸዋል። ፈቃድ አግኝተው ወደ ስራ ከገቡ 42 ባለሀብቶች መካከል 34ቱ በግብርና ዘርፍ የተሰማሩ ሲሆን ይህም በክልሉ ለግብርና ስራ ምርታማነት ያለው ምቹ አጋጣሚ ወደ ኢኮኖሚ ለመቀየር የሚያስችል እንደሆነም ተናግሯል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኢትዮጵያ የሚገኙ ከ85 በላይ የተመዘገቡ የእንስሳት መኖ ዝርያዎችን በአግባቡ ወደ አርሶና አርብቶ አደሩ ዘንድ በማውረድ የእንስሳት ዘርፉን ምርታማነት ለማሳደግ እየተሰራ መሆኑን የግብርና ሚኒስቴር አስታወቀም። በመኖ ሰብሎች ዝርያ አመራረትና አያያዝ አጠቃቀም እንዲሁም ግብይትን ለአርሶና አርብቶ አደሩ ማስተዋወቅን ዓላማ አድርጎ በተዘጋጀው ረቂቅ መመሪያ ላይ የፌዴራል የክልልና የዘርፉ ኃላፊዎችና ባለሙያዎች እንዲሁም የሚመለከታቸው ባለድርሻ አካላት ተወያይተዋል። የግብርና ሚኒስትር ዴኤታ አማካሪ ግርማ ሙልጌታ የእንስሳት ምርት ፍላጎትና አቅርቦትን ለማጣጣም በመኖ ልማት ላይ በስፋት መሰራት አለበትም ብለዋል። ከምርምር ማዕከላት የሚወጡ የመኖ ዝርያዎችን በሰርቶ ማሳያ ማዕከላት አልፎ አርሶ አደሩ ዘንድ እንዲደርሱ የረቂቅ መመሪያ አስተዋጽኦ የጎላ መሆኑን ተናግረዋል። በእንስሳትና አሳ ሀብት ልማት ዘርፍ የመኖ ሀብት ልማት መሪ ስራ አስፈጻሚ አርአያ አብርሃም በበኩላቸው ይህ መመሪያ ተዘጋጅቶ ወደ ታች ሲወርድ የመኖ ምርትና ምርታማነትን በማሳደግ በዘርፉ ትልቅ ለውጥ የሚመዘገብበት መሆኑንም አስረድተዋል። መመሪያው ስራ ላይ ሲውል የተመራማሪዎችን፣ የፖሊሲ አውጪዎችና የለጋሽ ድርጅቶች እንዲሁም የአስፈጻሚና ፈጻሚ አካላት ስራዎችን ውጤታማ እንደሚያደርግ ነው የተገለጸው። በውይይት ወቅት በመኖ ሰብል ዝርያዎች ሰርቶ ማሳያ አተገባበር ላይ በዘርፉ ተሰማርተው የሚገኙ ባለድርሻ አካላት ተቀናጅተው መስራት እንደሚገባቸውም ተጠቅሷል። አሁን በዝርዝር ወደምንመለከታቸው ዘገባዎች ስንሻገር የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በወቅታዊ ሀገራዊና አካባቢያዊ ጉዳዮች ላይ በከፋ ዞን ሽሽንዳ ከተማ አስተዳደር ህዝባዊ ውይይት ተካሂዷል። ህዝባዊ ውይይቱ በመንግስትና በፓርቲ መሪነት የተከናወኑ ተግባራትና የተመዘገቡ ውጤቶችን ይበልጥ ለማጠናከርና ቀጣይም በከተማው ለሚከናወኑ ተግባራት ጠቃሚ ግብዓቶችን ማግኘት ያለመ መሆኑም ተገልጿል። ለታምራት ኃይሌ ዘገባ ብሩክታይት ብርሃኑ። የጉባ ስብራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል በወቅታዊ ሀገራዊና አካባቢ ጉዳዮች ዙሪያ በካፋ ዞን ሽሽንዳ ከተማ አስተዳደር ህዝባዊ ውይይት ተካሂዷል። ህዝባዊ ውይይቱ በመንግስትና በፓርቲ መሪነት የተከናወኑ ተግባራትና የተመዘገቡ ውጤቶችን ይበልጥ ለማጠናከርና ቀጣይ በከተማ ለሚከናወኑ ተግባራት ጠቃሚ ግብዓት ለማግኘት ታሳቢ ያደረገ መሆኑ ተገልጿል። የከተማ አስተዳደሩ ከንቲባ አቶ ሀብታሙ ገብረ ኢየሱስ የእንኳን ደህና መጣችሁ መልእክት ባስተላለፉበት ወቅት እንደተናገሩት ብልጽግና ፓርቲ ሀገርን መምራት ከጀመረ ወዲህ እንደ ሀገርና አካባቢ በርካታ ውጤቶች እየተመዘገቡ ይገኛል ብለዋል። ከተማ አስተዳደሩ የብልጽግና ትሩፋት መሆኑንም በመጠቆም በውይይት መድረኩ ንግግር ያደረጉት የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ባለፉት በለውጥ ዓመታት በሁሉም ዘርፍ የተመዘገቡ ተጨባጭ ውጤቶች መኖራቸውን ጠቁመው ይህም ተጠናክሮ እንዲቀጥል ሁሉም በጋራ ሊረባረብ እንደሚገባ አስገንዝበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ፕላንና ልማት ቢሮ ኃላፊ ወይዘሮ ወሰነች ቶማስ በበኩላቸው ባለፉት ጊዜያት በመደመር መንግስት በርካታ ስኬቶች ተመዝግበዋል ብለዋል። ህዝባዊ ውይይቱ በመንግስትና በፓርቲ መሪነት የተከናወኑ ተግባራትና የተመዘገቡ ውጤቶችን ይበልጥ ለማጠናከርና ቀጣይ በከተማ ለሚከናወኑ ተግባራት ጠቃሚ ግብዓት ለማግኘት ወሳኝ መሆኑን አመላክተዋል። የከተማ አስተዳደሩ ከንቲባ አቶ ሀብታሙ ገብረ ኢየሱስ በከተማ አስተዳደሩ እስካሁን የተከናወኑ ስራዎችና የቀጣይ ትኩረት አቅጣጫዎችን የሚጠቁም ሰነድ አቅርበው ውይይት ተደርጎበታል። እንደ ሀገርና እንደ አካባቢ ተጨባጭ ለውጦች እየታዩ መምጣታቸውን የመድረኩ ተሳታፊዎች አንስተዋል። የሀገራዊና አካባቢ ጉዳዮች ላይ በጋራ በመመካከር ስራዎችን ተናቦና ተቀራርቦ ለመስራት ትልቅ ሚና እንዳለውን በመጠቆም እንደ ሀገር የሚሆን አካባቢ በመተባበር ያስመዘገብናቸውን ድሎች ተጠናክሮ እንዲቀጥሉ በጋራ ልንረባረብ ይገባል ሲሉም ያላቸውን ቁርጠኝነት አረጋግጠዋል። የከተማ አስተዳደሩ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች የህብረተሰብ ክፍል ተወካዮች የውይይቱ ተሳታፊ ናቸው።
በተያያዘ ዜና የጉባ ብስራቶች የኢትዮጵያን እጥፋት የቀየሩ ናቸው ሲሉ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሽዋስ አለሙ ተናገሩ። በከፋ ዞን አውራዳ ከተማ አስተዳደርም ህዝባዊ ውይይት መድረክ ተካሂዷል። በላቸው በላይ ከስፍራ ደረሰን ዘገባ ምህረት ማሞ እንደሚከተለው ታቀርበዋለች። በከፋ ዞን አውራዳ ከተማ አስተዳደር የጉባ ብስራቶች የመደመር መንግስት ትሩፋት በሚል መርህ ቃል ህዝባዊ ውይይት መድረክ ተካሂዷል። በመድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሽዋስ አለሙ እንደገለጹት በጉባ ሰማይ ስር የተበሰሩ ትላልቅ ሜጋ ፕሮጀክቶች የኢትዮጵያን እጥፋት የቀየሩ እንዲሁም የሀገሪቱን ስብራት የጠገኑ ናቸው ብለዋል። በሀገር ደረጃ የተበሰሩ እኚህ ሜጋ ፕሮጀክቶች ተጠናቆ የዜጎችን ኑሮ እንዲቀይሩ ሁሉም የበኩሉን ሊወጣ እንደሚገባ አሳስበዋል። የዚህ ውይይት ዓላማም ህዝቡ ራሱ የተሳተፈባቸው የመደመር መንግስት ትሩፋት የሆኑ ዋና ዋና ስኬቶችና ቀጣይ ብስራቶች ዙሪያ ግንዛቤ መፍጠር፣ እነዚህ ድሎችና ብስራቶች ወደ ላቀ ደረጃ እንዲሸጋገሩ ማድረግ መሆኑን አስገንዝበው በዚህ ህዝቡም የበኩሉ ሚና ሊወጣ እንደሚገባ አሳስበዋል። የከፋ ዞን ብልጽግና ፓርቲ መንግስት ረዳት ተጠሪ አቶ ታከለ ታምሩ በበኩላቸውም ህዝባዊ ውይይት ዋና ዓላማው ህዝብን ማዳመጥ ነው፣ ህዝቡም የሚሰጣቸውን ግብዓቶች ወስዶ ተፈጻሚ ማድረግ መሆኑን አብራርተዋል። ኢትዮጵያ በማንሰራራት ላይ ትገኛለች ያሉት አቶ ታከለም የበለጸገች ኢትዮጵያን ለቀጣይ ትውልድ ለማስረከብ መንግስት በትኩረት እየሰራ ይገኛልን ብለዋል። ባለፉት ዓመታት ህገወጥ ንግድና ምክንያታዊ ያልሆኑ የዋጋ ጭማሪ ላይ መንግስት በወሰደው እርምጃዎች ችግሮቹ እየተፈቱ መምጣታቸውን አቶ ታከለ አመላክተዋል። በሌላ በኩል በከተሞች የተጀመረው የከንቲባ ችሎት በከተማዎች እየታየ ያለውን የመልካም አስተዳደር ችግሮችን በመፍታት ረገድ ሚናው የጎላ መሆኑን ገልጸዋል። በዞኑ በሁሉም መዋቅሮች ሞዴል ትምህርት ቤቶችን መገንባት፣ የበጋ ስንዴ ተግባርን ጨምሮ አጠቃላይ በሁሉም ዘርፎች እየተመዘገበ ያለው ውጤትን ማጠናከርና መደገፍ ያስፈልጋልን ብለዋል። የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ በበኩላቸውም በከተማው ብልጽግና ፓርቲ ባለፉት ለውጥ ዓመታት አዳዲስ ሀሳቦችን ተግባራዊ በማድረግ ለውጡን እያመጣ ይገኛልን ብለዋል። መንግስት ከተስፋ ብርሃን ወደሚጨበጥበት ብርሃን በመሸጋገር የሀገሪቱን ለውጥ እያፋጠነ ይገኛል ያሉት ከንቲባውም ከነዚህም በጋ ስንዴ፣ የሌማት ትሩፋት ስራም፣ የከተማና የገጠር ኮሪደርን ጨምሮ ሰፋፊ ስራዎች እየተሰሩ መሆናቸውንም ገልጸዋል። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል ለዚህ መድረክ የተዘጋጀ ሰነድ በከተማ ከንቲባ አቶ ታረቀኝ ኃይሌ ቀርበዋል። በቀረበው ሰነድ ላይ አስተያየት የሰጡት የከፋ ዞን አውራዳ ከተማ ነዋሪዎች ብልጽግና ፓርቲ አዳማጭና መላሽ ፓርቲ በመሆኑም ከቦንጋ ኦሞ ጮጫ የሚወስደው የአስፓልት መንገድ መንግስት ትኩረት በማድረግ እንዲሰራ አሳስበዋል። መንገዱ ታቅዶ የቆየ መሆኑን ያወሱት ነዋሪዎቹም መንግስት አፋጣኝ ምላሽ በመስጠት መንገዱ እንዲያሰራላቸውም ጠይቀዋል። ከተማው ለሶስት መዋቅሮች ማዕከል በመሆኑና ህዝብ በብዛት የሚገኝበት አካባቢ በመሆኑም ለሆስፒታል ጥያቄ ምላሽ እንዲሰጥም ጠይቀዋል። መንግስት የጀመረው የልማት ትሩፋትና የበጋ ስንዴ ተግባርን ጨምሮም ትላልቅ ሜጋ ፕሮጀክቶችን አጠናክሮ ማስቀጠል አለብንም ብለዋል። ህገ ወጥ የሆኑ የንግድ ስርዓትን ለመከላከል መንግስት የጀመረውን ተግባር አጠናክሮ እንደሚያስቀጥል ማስተያየት ሰጥተዋል። የቀይ ባህር ጥያቄ የህልውና ጥያቄ እንጂ የቅንጦት አይደለም ያሉት ነዋሪዎቹም መንግስት ይህንን መነሻ በማድረግ የጀመረውን ትግል ማስቀጠል እንዳለበትም አሳስበዋል። የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌም ከተማውን በተመለከተ ለተነሳው ጥያቄም በሰጡት ምላሽም የገቢ አማራጮችን በአግባቡ በመሰብሰብ የተጀመሩ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ እንዲሁም ህገወጥ ንግድ ስርዓት እንዳይዝ የከተማ አስተዳደሩ ቁርጠኛ ሆኖ ይሰራልን ብለዋል። የቤተሰብ ብልጽግናን ለማረጋገጥ ፓርቲው የጀመራቸውን ስራዎች ያጠናክራል ያሉት የከፋ ዞን ብልጽግና ፓርቲ መንግስት ረዳት ተጠሪ አቶ ታከለ ታምሩም በተለይ የሌማት ትሩፋት ተግባርን ከነኛው ዋነኛ መፍትሄ መሆኑን ገልጸዋል። ከሆስፒታል ጋር ተያይዞ ለተነሳው ጥያቄ በከተማው ባለው ጤና ጣቢያ ኦአር ወይም ቀዶ ጥገናና ሌሎች አገልግሎቶችን ማሳለጥ የሚችል ጉዳዮች ላይ ይሰራል ነው ያሉት አቶ ታከለም ከመንገድ ጋርም የጥገና ስራዎች በትኩረት ይሰራልን ብለዋል። የውይይቱ ዋና ዓላማ ህዝብን ማዳመጥ ነው። ህዝቡም የሚሰጣቸውን ግብዓቶች ወስዶ በዕለት ተዕለት ስራ ውስጥ ተፈጻሚ ለማድረግ ነው ያሉት ደግሞ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ጉዳይ ቢሮ ኃላፊም አቶ የሽዋስ አለሙ ውይይቱም በህዝብና በመንግስት መካከል መደማመጥ መኖሩን ያመላከተ መድረክ መሆኑን አንስተዋል። በአካባቢው የሚነሱ የመንገድ ጥያቄዎች ላይ ምላሽ የሰጡት አቶ የሽዋስ አለሙም የክልሉ መንግስት የጥገና ስራ ላይ ትኩረት በማድረግ እየሰራ ነው ብለዋል። ከሆስፒታል ጋር አያይዞ ነዋሪዎች ላነሱ ጥያቄ ደግሞ የክልል መንግስት ቦታቸውን በጥናት በመለየትና ተደራሽ ለማድረግ በየደረጃ እየሰራ መሆኑን ጠቁመዋል። በመድረኩ የአውራዳ ከተማ አስተዳደር ብልጽግና ፓርቲ መንግስት ዋና ተጠሪ አቶ ፍቅሬ መለስን ጨምሮ የከተማ አስተዳደሩ ስራ አስፈጻሚዎችና የተለያዩ የህብረተሰብ ክፍሎች ተገኝተዋል። በትምህርት ዘርፍ የሚስተዋለውን ችግር በመቅረፍ የላቀ ውጤት ለማስመዝገብ እየተደረገ ባለው ጥረት የባለድርሻ አካላት ድርሻቸውን መወጣት እንዳለባቸው የከፋ ዞን ትምህርት መምሪያ አስታወቀም። መምሪያው በ2018 ዓ.ም የትምህርት ዘመን የ6ኛ፣ 8ኛና 12ኛ ክፍል ተማሪዎች ውጤት ማሻሻልን በተመለከተም ከባለድርሻ አካላት ጋር ምክክር አካሂዷል። ምህረት ማሞ
በትምህርት ዘርፍ ላይ የሚስተዋሉ ችግሮችን በመቅረፍ የላቀ ውጤት ማስመዝገብ እንደሚገባ የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ ገልጸዋል። መክሮ ለመውጣት የታሰበ ነገር ነው። ከዚህ አንጻር ከዩኒቨርሲቲ አጠቃላይ የተማሪዎችን ውጤት ለማሻሻል በርካታ ስራዎችን እስካሁን ባለው ሁኔታ እየሰራችሁ እንዳላችሁ ይታወቃል። በኮሌጅ ደረጃ የተለያዩ ቦታዎች ላይ በመንቀሳቀስ ከቴሌኮም መሰረት ያደረገ ተግባራትን ከቅድመ አንደኛ ጀምሮ እስከ ሁለተኛ ደረጃ ባለው የትምህርት እርከን የተለያዩ የትምህርት ስራዎችን ያከናወናችሁ የደገፋችሁ እንዳለ ይታወቃል። ሌሎች ባለድርሻ አካላትን በዚሁ በቀጥታ የሚሆን በተዘዋዋሪ የትምህርቱን ስራ ለማጠናከር የሚሰሩ ስራዎች አሉ። ትምህርት ቤቶቻችንም መደበኛው የመማር ማስተማር ስራ ከእናንተ ጋር ሆነው እየሰሩ እንዳሉና በዚህም የመጡ መሻሻሎች እንዳሉ ይታወቃል። መምሪያው በ2018 ዓ.ም 6ኛ፣ 8ኛና 12ኛ ክፍል ተማሪዎች መማርና ውጤት ማሻሻል ላይ ከባለድርሻ አካላት ውይይት የተደረገ ሲሆን በመድረኩም የውይይት ሰነድ ያቀረቡት የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻም ባለፉት ትምህርት ጊዜያት በትምህርት ዘርፉ የሚስተዋሉ ችግሮችን ለመቅረፍ በርካታ ስራዎች ተሰርተዋልም ብለዋል። የቅድመ አንደኛ ደረጃ ትምህርት፣ የተማሪዎች ምገባም፣ የማጠናከሪያ ትምህርት፣ የመምህራን አቅም ማጎልበት፣ አዳሪ ትምህርት ቤትን ማስጀመር፣ የትምህርት ለትውልድ ንቅናቄ እንዲሁም የፈተና ስርዓትን ማሻሻልና ሌሎች ጉዳዮችም ተነስተዋል። በቀረበው ሰነድ ላይም መድረኩን የተሳተፉ ባለድርሻ አካላት ሀሳብ አስተያየታቸውን ሰጥተዋል። በልዩ ልዩ የማህበረሰብ አገልግሎት ስራዎች ላይ ትምህርት ቤቶችን በአካባቢያችን በተለይ ያሉ ትምህርት ቤቶችን በመደገፍ የነካካናቸው ትምህርት ቤቶች ላይ የሚታይ ውጤት ለውጥ ማስመዝገብ ችለናል። ያለኛ ግብዓት ነው። አሁንም ለመቀጠል ጉልበት ይሆነናል ማለት ነው። ከዚህ ዞንም ባሻገር የሚይዙን አቅማችንን የሚፈታተኑ አንዳንድ ችግሮች ቢኖሩም እነዛን ችግሮች ጥሰን አልፈን ሌሎች ዞኖች ላይም ከክልሉ ትምህርት ቢሮ ጋር በመተባበር በሰራናቸው አንዳንድ ያስመዘገብነው ውጤት ስላለ እነዚህ ጉልበት ይሆኑናል። አሁንም ከእናንተ ጋር የበለጠ ለመስራት ጉልበት ይሆነናል የሚለውን ሀሳብ እየሰጠው ግድም ወንድሜ ዶክተር ዱባለ ተናግረዋል። አብዛኛውን ከፊት ለፊታችን የቆሙብን የነበሩ ተግዳሮቶች በተለይ የዚህ አቲቲዩድ ችግር እሱ ላይ ትምህርት ቢሮ ከርዕሳነ መምህራን ጋር ብሰራ የሚል አስተያየት ሰጪዎቹ አክለውም ተማሪዎች በትምህርት ቤታቸው መሟላት ያለባቸው ነገሮች እንዳሉና ማነቆ ናቸው ያሉትን ሀሳብም አንስተዋል። መንግስት ባስቀመጠው አቅጣጫ መሰረት በየአካባቢው ያለው ትምህርት ቤቶችም የመደገፍና ክትትል የማድረግ ስራ ውጤት እያስመዘገበ መሆኑም በተጨባጭ ውጤት እንታመጣ የሚያስችለን ድጋፍ ማድረግ ይኖርብናል። ሌሎችም የተነሱ ድጋፎች አሉ። አሁን ትምህርት ቤቶች ይመጣሉ። አሁን የትምህርት ቤቶች ውስጥ ግብዓት እጥረት እንዳለ ችግር ይገለጻል። ይሄ ትክክል ነው። የትምህርት ጥራቱ ላይ ደግሞ ተጽዕኖ አለ። አንዳንድ ትምህርት ቤቶች ያው ቀረብ ማለታቸውን እንደ እድልን በመጠቀም ወደ ዩኒቨርሲቲ መጥተው በተናጠል ርዕሰ መምህራንን ጭምር ድጋፍ የሚጠይቁበት ሁኔታ አለ። ዩኒቨርሲቲውም አቅም በፈቀደ እየደገፋቸው ያለበት ሁኔታ አለ። ይህም ግን በተናጠል ከሚሆን እንደ አጠቃላይ የዞኑ ትምህርት መምሪያ ትምህርት ቤቶችን ያውቃቸዋል። እዛ ላይ ያሉ የትምህርት አመራሮች አሉ፣ ሱፐርቫይዘሮች አሉ፣ ርዕሰ መምህራን አሉ። እዛ አካባቢ ያሉ ችግሮች በደንብ ከተለዩ በኋላ በጋራ እቅዳችን ላይ ጭምር ተካቶ ማን ምን ቢደግፍ የተሻለ ይሆናል የሚለው ነገር ተቀምጦ፣ ምክንያቱም ያው በበጀት የሚተዳደሩ ናቸው ሁሉም ተቋማት። በጀት ደግሞ እስከ እርስ እንደሆነ ይታወቃል። ሁሉን ነገር ማሟላት ባይቻል ከተባበርን ግን የየድርሻችንን መውሰድ የምንችል ከሆነ እዛ አካባቢ የሚታየውን ችግር መቅረፍ የምንችልበት ሁኔታ ስላለ አሁንም በዛ ልክ በተናጠል ከሚመጣው ድጋፍ ፍላጎት ይልቅ በጣም የቸገራቸውን ቅድሚያ እየሰጡ መሄድ የሚቻልበት ሁኔታ ስላለ በዛ መንገድ የጋራ እቅዳችን አካል አድርገን ልንሰራ ጥሩ ነው የሚል ነገር አለ። ከዛ ውጭ የተማሪ ውጤት እንግዲህ ችግር ያለበት መሆኑ የታወቀው 2014 ዓ.ም ነው። ከዛ በፊት ውጤትን መሰረት ያደረገ ኩረጃን ዲፔንድ ያደረገ ነገር ግን የተማሪ ጭንቅላት ውስጥ የሌለ ውጤት ሲመዘገብ የነበረና ተማሪዎች ወደ ዩኒቨርሲቲ መጥቶ ሲፈተኑ ችግር ያለበት መሆኑ ተዳሶ 2014 በኋላ
ሁሉም አካላት አሁን በሚፈለገው ልክ ውጤቱ ባይመጣም ከመምህራንም ከርዕሰ መምህራንም ከሌሎች አካላትም ትልቅ መነቃቃት የተፈጠረው ከ2014 ጀምሮ ያለ መሆኑን ያሳያል። ከዛ ውጪ ጥረቶች አሉ። በሁሉም ባለድርሻ አካላት ጥረት አለ። ያ ጥረት ግን ፕሮሰስ እንጂ ፕሮዳክት አይደለም። ፕሮዳክት ቢሆን ኖሮ የተባሉ 6ኛ 8ኛ እና 12ኛ ክፍል አትሊስት 50 እና ከዛ በላይ ፐርሰንት አልፎ ወደ ዩኒቨርሲቲም ወደ 9ም ወደ 7ም መግባት ነበረባቸው። ያ ፕሮሰስ ግን ክፍተት ያለበት ጋፑ መሞላት ያለበትና ስትራቴጂክ የሆነ ስልት የሚያስፈልገው መሆኑን የሚያሳዩ ነገሮች አሉ። ከዚህ በላይ የተሻለ ውጤት ለማምጣት መደገፍ እንዳለባቸውም አንስተዋል። በሌላ በዝርዝር ወደምንመለከተው ዜና ስንሻገር ስራ ፈጣሪነትና ፈጠራን በማስተማርና በማበረታታት ምሩቃን ከስራ ፈላጊነት ወደ ስራ ፈጣሪነት ማሸጋገር እንደሚገባ የኢፌዴሪ ትምህርት ሚኒስቴር ገለጸ። ሚኒስቴሩ ከኢንተርፕሪነርሺፕ ልማት ኢንስቲትዩት ጋር በጋራ ለመስራት የሚያስችለውን የመግባቢያ ሰነድ ተፈራርሟል። ክፍሌ ነው። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዲኤታ አቶ ኮራጦ ሹኔ በዚህ ጊዜ እንደገለጹት ዩኒቨርሲቲዎች የተማሪዎች ሀሳብና ፈጠራን በመደገፍ ምሩቃን ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ ሊሰሩ ይገባል ብለዋል። ዩኒቨርሲቲዎች በአብዛኛው በማስተማር ስራ ላይ እንደሚያተኩሩ ያነሱት ሚኒስትር ዲኤታው ነገር ግን የስራ ፈጠራ ሀሳቦችን ማመንጨትና ወደ ተግባር በመቀየር የማህበረሰቡን ሕይወት መለወጥና ኢኮኖሚውን ማሳደግ እንደሚጠበቅባቸው አስገንዝበዋል። አሁን ላይ ከኢንተርፕሪነርሺፕ ልማት ኢንስቲትዩት ጋር የተደረገው የመግባቢያ ስምምነትም የተማሪዎችና የመምህራንን የፈጠራ ሀሳቦች በመደገፍ ክፍተቶችን ለመሙላትና የንግድ ፈጠራ ስራዎችን ለማበረታታት እንደሚያስችል ሚኒስትር ዲኤታው ተናግረዋል። የኢንተርፕሪነርሺፕ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሐሰን ሁሴን ስምምነቱ የፈጠራና ኢኖቬሽን ስራዎችን በማበረታታት ችግሮችን ወደ እድል ለመቀየር እንደሚያስችል ተናግረዋል። የመግባቢያ ስምምነቱ ትምህርት ሚኒስቴር የቢዝነስ ቴክኖሎጂ የኢኖቬሽንና ኢንኩቤሽን ማዕከላትን በማቋቋም እያከናወነ የሚገኘውን የሪፎርም ስራ እንደሚያጠናክር የተገለጸ ሲሆን ከፍተኛ የትምህርት ተቋማት የስራ ፈጠራ ክህሎትን በማስተማር የፈጠራ ሀሳቦች መጎልበት እንዲችሉ መስራት ይጠበቅባቸዋል ተብሏል። የስምምነት ሰነዱ የትምህርት ሚኒስቴርና የኢንተርፕሪነርሺፕ ልማት ኢንስቲትዩት ከፍተኛ የስራ ኃላፊዎችና ባለሙያዎች በተገኙበት ተፈርሟል። 39ኛው የአፍሪካ ህብረት መሪዎች ጉባኤ የካቲት 14 እና 15 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ እንደሚካሄድ ተገለጸ። ዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የ2026 የአፍሪካ ህብረት መሪ ቃል መሆኑም ተመላክቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ጽዮን ታደለም። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት የአፍሪካ ህብረት የ2026 መሪ ሀሳብ ዋና ትኩረት አጀንዳ ነው። መሪ ሀሳቡን ያረቀቀው የአፍሪካ ህብረት ኮሚሽን የግብርናና የገጠር ልማት ብሉ ኢኮኖሚና ዘላቂ አካባቢ አየር ኮሚሽን ነው። የዘንድሮ መሪ ሀሳብ ጭብጥ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ትኩረት አድርጓል። የዘንድሮ መሪ ቃል ከአጀንዳ 2063 ጋር የተቆራኘ መሆኑን የአፍሪካ ህብረት መረጃ ያመላክታል። ዘላቂ የውሃ አቅርቦትና ደህንነቱ የተረጋገጠ የንጽህና አጠባበቅ ስርዓት፣ ዘላቂ ልማት፣ አካታች እድገት፣ ጤናማ ማህበረሰብና ጠንካራ ስነ ምህዳር መገንባት፣ የተፈጥሮ ሀብት ዘላቂ አጠቃቀምና የዜጎችን የኑሮ ሁኔታ ማሻሻል ከአጀንዳ 2063 ግቦች ጋር የተሳሰረ መሆኑ ተገልጿል። ሁሉም አፍሪካዊ ንጹህ፣ ደህንነቱ የተጠበቀና በቂ ውሃ ለመጠጥ፣ ለግብርና፣ ለኢንዱስትሪና ለሌሎች ፍላጎቶች እንዲያገኙ የማድረግ ራዕይን ለማስተዋወቅ እድል እንደሚፈጥርም ታምኖበታል። ህብረቱ የውሃ ደህንነት እንደ አህጉር የተያዙ ስትራቴጂካዊ ግቦችን ለማሳካት ወሳኝ መሆኑን በማዕቀፎቹ አስቀምጧል። ውሃና ንጽህና የኢኮኖሚ እድገቶችን በማስፋት የስራ አጥነት ምጣኔን በመቀነስ የስደተኞችንና ተፈናቃዮችን ጫና ለማቃለል እንዲሁም ለሰላምና ደህንነት መስፈን አስተዋጽኦ እንዳላቸው ተመላክቷል። የ26 የአፍሪካ ህብረት መሪ ሀሳብ ህብረቱ ውሃና ንጽህና ለጤና፣ ለኢኮኖሚ እድገት፣ የምግብ ዋስትና ማረጋገጥና ዘላቂ የአካባቢ ምህዳር ለመፍጠር መሰረት መሆኑን የበለጠ እውቅና እንደተሰጠው አመላክቷል። ሁሉን አቀፍና ለአየር ንብረት ለውጥ የማይገበር የውሃ ደህንነትን የማረጋገጥ ዓላማ ካለው የአፍሪካው የውሃ ፖሊሲ ጋር የተጣጣመ ነው። የዘንድሮ መሪ ቃል የአፍሪካና ዓለም አቀፍ ጥረቶችን ያስተሳሰረ ድልድይ ሆኗል። በዘላቂ ልማት ግቦች ውስጥ ያለው ግብ 6 ከውሃና ንጽህና ጋር የተያያዘ ነው።
ይህ ግብ እንደ አውሮፓውያኑ አቆጣጠር 2030 ለሁሉም ዜጋ ደህንነቱ የተረጋገጠ ውሃ አቅርቦትና የንጽህና አጠባበቅን ተደራሽ ማድረግ ዓላማ ያደረገ መሆኑ ተገልጿል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ከክፋ ቴሌቪዥን ያስተናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን የመራው ፍጹም ተሾመ አብሬያችሁ ቆየው። ከቀሪ ክፋ ቴሌቪዥን መሰናዶች ጋር እንድትቆዩ የጋበዝኩ ከወዲሁ ሰናብታለሁ። ሰላም።